እኔ የሰላም ሚኒስቴር ተቋቋመ ሲባል የእምነት ተቋማት የሥራ መልቀቂያ ያስገብተው ነው ወይ? ወደ 98% አማኝ ባለበት ሀገር ፖለቲከኞች የሰላም ሚኒስቴር ሲያቋቁሙ የእምነት ተቋማት እውነቱን ለመናገር ሳያውቁት ሙተዋል። ሰምታቸዋል። እስልምና ጉዳዮች ምክር ቤት ችግር ተፈጥሮ ጠቅላይ ሚኒስትሯቸው ያስታረቋቸው፣ በኦርቶዶክስም ችግር ተፈጥሮ እሳቸው ናቸው ያስታረቋቸው። ይሄ በእውነት የትንፍጭ ዶቄቱን አንጭኩን እንደው ተቀበል ነው እንጂ ያማል። እውነቱን ለመናገር ሞራል ይነካል። መስጊዶችና አብያተ ክርስቲያን ሊያስቡበት ይገባል ብያ ሰው ጭንቅላት ውስጥ ያለ ነው። እኔ ከሳምንት በፊት በአንድ ሬዲዮ ጣቢያ ላይ ውይይት ነበረ ስለ ሰብእና እና እኔ እስካሁን ድረስ የሰው ልጅ የሚያጠናው አላገኘም እንደምታውቁት። ምክንያቱም ሰው ስለ ፕላኔቶች ስለ ወደ ማርስም የሆነ ነገር ልከናል ብለው ፈረንጆቹ ተናግረዋል። ያው ቁጭ ብለን ስለሆነ ሳይልኩ አይቀርም ብለን ተቀብለን ነው አሚን ብለናል። ምክንያቱም እኛ ምንም አልተንቀሳቀስንምና እነሱ ያሉትን ከመቀበል ውጪ አማራጭ የለንም። ልከናል አሉ። አዎ ልካቸዋል ነው ያልነው። መላክ አለ መላካቸው ለማረጋገጥ ምንም እንቅስቃሴ አላደረግንምና ወደ ጨረቃም ልከናል ብለዋል። እውነት ልከዋል አላኩም አይታወቅም። የመረጃ ምንጮቻችን እነሱ ናቸው። የሆነ ጊዜ ተነስተው ውሸታችን አላክንም ቢሉም አሚን ብሎ መቀበል ነው። አማራጭ የለምና የሰው ልጅ ስለ እጽዋት ስለ አትክልት ስለ አዝሪት ስለ ከዋክብት ስለ ፕላኔት ስለ ብዙ ነገር ነው እያጠና ያለው። በጣም የሚያሳዝነው ግን ራሱን ሰው እንግዲህ ማን ያጠናው ነው ትልቁ ጥያቄ የሚሆነው። ሰውን የሚያጠናው አላገኘ። ወደ ጨረቃ ሳተላይት አመጠቀ። ወደዚህ ግን ማን ያምጥቅ? ወደ ራሱ ማን ያምጥቅ? ማን ይመራመር በዚህ ጭንቅላት ላይ? እና ሰው ልጅ ተጠንቷል ብዬም ብዙ ሐሳብ የለኝም። እንዴ ቁርጥራጭ ነገሮች አሉ። ምልክ አስተሳሰብ ቁርጥራጭ ጥናቶች አሉ። በሃይማኖቱም ውስጥ ቁርጥራጭ ነገሮች አሉ። በስነ ልቦናውም በፍልስፍናውም ብዙ ቁርጥራጭ ነገሮች አሉ። እነዚያ ግን ሙሉ በሙሉ ሰውን ለማወቅ በቂ አይደሉም። እውነቱን ለመናገር ሽርፍራፊ ነገሮች ናቸው። ምክንያቱም እኔ ከዚህ በፊት እንደተናገርኩት ሌሎች ምርቶች ሲመረቱ ማኑዋል አላቸው። ለምሳሌ ቴፕ ስትገዙ የቱ ጋር መንካት እንዳለባችሁ ብዙ ጊዜ በእንግሊዝኛ ስለሆነ የኛ ሰው አበላሽቶ ነው የሚለማመደው እንጂ ፈረንጆቹ አንድ ሞባይል ሲያመርቱ ሙሉ የህይወት ታሪኩን የሞባይሉ እዛ ላይ ይጽፉታል። ያ ግን በእንግሊዝኛ ወይ በቻይንኛ ነው የሚጻፈው። መረዳት ከባድ ስለሆነ ጎርጉረን የተበላሸው ተበላሽቶ በትራፊ ነው የምንጠቀመውና እኔ ሰውን ያመረተው ራሱ እግዚአብሔር ነው። እኔ ሲሰራው ያው ከእናታችን ማህፀን ስንወጣ እንደው እጃችን ላይ የሆነች ማኑዋል ነገር አስይዞ ብንመጣ ጥሩ ነበረ። ግን ማኑዋሉ አልተገኘም አሁን እስካሁን ድረስ። ለዚህ ነው አሁን ለጋብቻ ስንጠናና ማኑዋል የሌለው ነገር ነው እያጠናን ያለው። ምን ማረጋገጫ የለውም። ለዚህ ነው 7 ዓመት ያጠናችው ወንድ ወይም ያጠናት ሴት በ7ኛው ዓመት የለችም። ምክንያቱም ያለ ማኑዋል በዳበሳ ነው እየተጠና የነበረው። ለዚህ ነው አንዳንድ ጊዜ አንዳንድ እህቶች ብዙ አጥንቸው ነበረ ግን አላገኘው አልተጠናም። መጀመሪያ አልተገኘም እውነቱን ለመናገርና እኔ ሰውና ይሄ ነው ብሎ አፍን ሞልቶ ለመናገር አልተቻለም። ምክንያቱም ራሱ እግዚአብሔር ቢነገረን ጥሩ ነበር። ሰው እግዚአብሔር በጥቅሉ የነገረን ሰው ጥሩ ነው ብሎ ነው፣ ሰው ክቡር ነው ብሎ ነው የነገረን። አሁን በኋላ ግን ስንመራመር ሰው መጥፎም አለ። ሂትለርም ሰው ነው እንግዲህ እነ ማዘር ቴሬዛም ሰው ናቸው። ይሁዳም ሰው ነው፣ ጴጥሮስም ሰው ነው። እንግዲህ በሆርቀዶ የሚበትነው ዱርዬም ሆርቀዶ የሚጠግነው ዶክተርም ሰው ናቸው። እንግዲህ የሰው ኮር 2 ጊዜ ይቀደዳል ይባላል። ዱርዬም ይቀደዋል፣ ዶክተርም ይቀደዋል። የዶክተሩ ቀዶ ጥገና ሲባል የዱርዬው ደግሞ ቀዶ ብተና ነው የሚባለውና ከየትም ተነስቶ ሊበትነው ይችላልና አቤት መበተኑ ደስ ብሏችሁ ነው። እና አሁን ቅድም ዶክተር እንዳሉት የህሊና ምንድነው? አይምሮ ምንድነው? እኔ በዚህ ጉዳይ እንደ ዶክተር የአውሮፓንም የአሜሪካንም ሳይንቲስቶች በዚህ ጉዳይ ምን እንዳሉ አላቅም። የሃይማኖት ሰዎች ግን በዚህ በ4ኛው መቶ ክፍለ ዘመን የነበሩ ሊቃውንት ግን በዚህ ጉዳይ ጽሑፍ ጽፈዋል። አንዱ ሊቅ ሲናገር ምንድነው ያለው? ይሄ በነገራችን ላይ ሰው የሚባለው ከዚህ በላይ ነው። ከዛ በታች ነው ተጎታች ነው። ሱቁም ነገር የለው። ለምሳሌ ማስታወቂያ መታወቂያ ስታወጡ ፎቶ ምንድነው የሚወሰደው? እንዴ ተረታችሁኛ? መታወቂያችን ላይ ያለው ምናችን ነው?
ፊታችን ነው አይደል? እግራችን ይሆናል? ሆዳችን ይሆናል? አይሆንም። ሰው የሚባለው እኔ ከዚህ በላይ ነው ያለው ይመስለኛል። ምክንያቱም ብዙዎቹ የመረጃ ምንጮች ከዚህ በላይ ነው። ጆሮ እዚህ ጋር ነው። አምስቱ የስሜት ሕዋሳት አራቱ እዚህ ላይ ነው ያለው። ስለዚህ ሁሉም የተከማቸው መሀል ከተማ ላይ ነው፣ እዚህ አካባቢ ነው። እና ይሄ ይላል ቅድም የነገርኳችሁ ሊቁ ሲናገር ይሄ በጣም ጠንካራ አጥንት ነው ይላል። ይሄ በጣም ጠንካራ አጥንት ነው። እግዚአብሔር ይሄንን ጠንካራ አጥንት እዚህ ጋር ያደረገው ከውስጡ ከባድ የሞትም የህይወትም የመውደቅም የመነሳትም ምንጩ እዛ ውስጥ ነው ያለው። ስለዚህ ለምሳሌ አሜሪካ በጣም ከሚጠብቁት ድርጅታቸው መካከል እንግዲህ አንዱ ኒውክሌር ነው የሚመስለኝ። እንደሚጠብቁት አላቅም። ፕሬዝዳንቶቹ ሲሾሙ የኒውክሌር ቁልፍ ይቀባበላሉ ነው የሚባለው። የኛ ሀገር መሪዎች ምን እንደሚቀባበሉ አናውቅም። እና አሁን ትልቁ ይሄ ጭንቅላት ቅድም እንደነገርኳችሁ ምንድነው በጠንካራ አጥንት ነው የከበበው እግዚአብሔር። ከዚህ ከጠንካራው አጥንት ውስጥ ግን ፈሳሽ ነገር ነው ያለው፣ ወይም ደግሞ ሊጥ አይነት ነገር ነው ያለው። ይሄ ግን በጠንካራ አጥንት የተከበበው ምክንያት ይላል። አሁንም ቅድም በግዕዝ ቋንቋ የተጻፈው ነው ወደ አማርኛ እየተረጎምኩላችኋለሁ። ክበብ አጽም አለው አጥንቱ። ይሄ ምሽጉን መጠበቂያ ነው። ምክንያቱም ይሄ ምሽግ በቀላሉ የሚደፈር ምሽግ አይደለም። ዓለምን ሊያፈርስም ሊገነባም የሚችል ለምሳሌ አሁን እዚህ ሀገር ስንት ፎቅ 40 ፎቅ 30 ፎቅ እየተገነባ ነው አይደል? ያ 40 ፎቅ ያ ረጅሙ 40 ፎቅ ከዚህ ውስጥ ይወጣ ነው። አውሮፕላኑ መርከቡ ምኑ ከየት የወጣ ነው? ከሰው ጭንቅላት የወጣ ነው። እና ይሄንን አደገኛ ፍጥረት በአጥንት ከቦ አስቀምጦታል እግዚአብሔር። እስመ ውእቱ ምክንያተ ሁሉ ዘይበጽሕ ላዕሌነ ሰናይ ወእኩይ፣ በእኛ ላይ የሚደርሰው ክፉም ሆነ ደግ ነገር የአእምሮና የህሊና ውጤት ነው ይላል ያ ሊቅ የሚናገረው። ለዚህ ነው ሰዎች ለወዳቸው አስበው እንደሚመሉት ሁሉ ለጭንቅላታቸው ለህሊናቸው አስበው መብላት አለባቸው። አሁን ጨጓራ የሚያማቸው ሰዎች ምግብ ሲያጣ ጨጓራ ምን ያመነጫል ነው የሚባለው? አሲድ ያመነጫል ይባላል። ህሊና ደግሞ ካላነበብንበት አሲድ ያመነጫል። ለዚህ ነው ሰዎች ወይም ከሃዲ ወይም ነፍሰ ገዳይ የሚሆኑት ህሊና ቶሎ ምግብ ስላልቀረበለት አሲድ እያመነጨ ነው ብዬ አስባለሁ። እና ይሄ አሲድ እንዳያመነጭ ለምሳሌ ማታ ወንደላጤዎች ወይም ደግሞ ወጣቶች የዝሙት ፊልም ስታዩ ታመሻላችሁ አይደል? አሁን መረጃው በአይንና በጆሮ ወደ ውስጥ እየገባ ነው። ህሊና ዝም ብሎ እየታዘበ ነው። ሌሊት ጉዱን ያመጣዋል። ታውቁታላችሁ። ሴት ከሆነ ከወንድ ጋር፣ ወንድ ከሆነ ከሴት ጋር ሲታገሉ ያድራሉ። አሁን ያ ማታ ሲያየው የነበረው ፊልም በጆሮ ገብቶ ነው። ልክ ባፍ የገባው ምግብ ሰውነታችን እንደሚቀይረው ማለት ነው። እንደውም በሰሜን ሸዋ ቡልጋ የሚባል ሀገር የምታውቁ ከሆነ ቆንጆ ወንድ ወይ ሴት ሲያዩ ሽማግሌዎቹ ምን ይላሉ? እቺ ሴት ስታምር አይሉም? አቤት ማማሯ እቺ ሴት አይሉም ይባላል። አየው ይሄ እህል ሲያምር ይላሉ ይባላል። እህሉ ሲያምር ምክንያቱም ያ መልክ የምን ውጤት ነው? የምግብ ውጤት ነው። ምናልባት አንድ ቀን ጦሟን አድራ ብታገኟት ሴትዮ ለካ እህል ቅርጽ ይዞ ስለመጣ ነው፣ መስመር ይዞ ስለመጣ ነው። ለዚህ ነው ብዙ ሰዎች አመጋገባቸው ፊታቸው ላይ ይነበባል ይባላል። በአፍ የገባው ፊት ላይ ይታያል ይባላል። በጆሮ የገባው ደግሞ ንግግር ላይ ይታያል። ከዚህ በፊት ተናግሬዋለሁ እኔ። ጥሩ የተመገቡ ሰዎች የፊታቸው ወዝ ያስታውቃል። ጥሩ የሰሙ ሰዎች ደግሞ ንግግራቸው ያስታውቃል። አሁን ብዙ ሀብታሞች እንደ መልካቸው ንግግራቸው የማያምረው ምግብ እንጂ ጥበብ የላቸውም። እንዳውም ብዙ ጊዜ እላለሁ እኔ ለህሊናችን ለመኪናችን የሚመጥን ህሊና አለን ወይ? አንዳንድ ሰው 5 ሚሊዮን ብር መኪና ይገዛና ህሊናው ግን የባጃጅ ነው። ብዙ ቦታ ህንፃ ገንብቷል ይሄ ሰውዬ። 10 ፎቅ 30 ፎቅ አላቸው፣ በጣም ብዙ ሆቴል አላቸው ይባልና በተግባር ሰውየውን ስትመዝኗቸው ግን የሆነ የደሳሳ ጎጆ ህሊና ነው የያዙት። ስለዚህ እኔ ብዙ እንደ ውድ መኪና የያዛቸው ሰዎች ለዛ መኪና የሚመጥን ህሊና እስከምታገኙ ድረስ መኪናውን ብታስቀምጡ እውነቴን ነው የምላቸው። እና ቅድም ዶክተር እንዳሉት ይሄ ህሊና እያዳመጠ ነው ወይ? እየሰማ ነው ወይ? እያመዛዘነ ነው ወይ? አሁን ብዙ ጊዜ ፖሊስ ሌባ ይዛሉ አይደል? ፖሊሶች ይሄ ሌባ ፖሊስ ከመያዙ በፊት መጀመሪያ ማን ያዘው ይባላል? ህሊና ነው የያዘው። ወደ መጽሐፍ ቅዱስ ስንመጣ ደግሞ ቃየል አቤልን ሲገል ማንም ተጨማሪ ታዛቢ አልነበረ። ፖሊስ አላየው፣ ሌላ ሰው አላየው። ቃየል አቤልን የገደለው የአቤልንም የሱንም 2 ሚስት ለማድረግ ነበር። ቃየልን ከገደለ በኋላ ግን እንኳን ከሰው ሚስት ጋር ሊተኛ ከራሱ ሚስት ጋር መተኛ ህሊና አላገኘም። ምክንያቱም ሰውን መግደል ቀላል ነገር አለ እና እኚህ ሰውዬ ያ የገደልኩት ነገር ያሰቀ። አሁን ይህ ሰውዬ
ህሊናቸው መጠየቅ አላቆመም ማለት ነው። ለዚህ ነው አሁን መጀመሪያ ቀን ጫት ያቃማችሁ ሰዎች አልደነገጣችሁም? እናንተ ናችሁ መጀመሪያ ቀን ስትቅሙ እኮ ተቀማችኋል ራሳችሁ እንግዲህ ህሊናችሁ ቀሟቸዋል። በቃ እንዴት አረ መጀመሪያ ቀን ዝሙት የፈጸማችሁ ሰዎች መብረቅ ከሰማይ ወርዶ የሚመታችሁ እስኪመስላችሁ ድረስ ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን ሲደገም ሰውየው በኃጢአቱ ማፈር ያቆምና ኃጢአቱን በጥቅስ ማስደገፍ ይጀምራል። በቃ ሴት የተፈጠረችው እኮ ለመደሰቻ ነው ብሎ ከጂ ይሄ ሰው ህሊናው ሞቶ የህሊና ሬሳ ተሸክሞ እየዞረ ነው ማለት ነው። በቁሙ ሞቷል ማለት ነው የሰውዬ። ስለዚህ ህሊና ይኖርና መስማት ያቆማል ማለት ነው። እና እንግዲህ እነዚህ ህሊናን፣ አእምሮን፣ ናላን እነዚህ ነገሮች ማሰብ እንዲችሉ መቆስቆስ አለባቸው፣ መነካካት አለበት። አሁን ትምህርት ያስፈልገው ለዚህ ነው። ስነ ልቦናው ሳይኮሎጂው ያስፈልገው ለዚህ ነው። ከሳይኮሎጂው ከስነ ልቦና ሰፋ አድርገን ስናየው ደግሞ እምነት ያስፈልገው ለዚህ ነው። እውነቱን ለመናገር አሁን ትልቁ አደጋ የሆነው ግን እምነቱ ህሊናውን ከመለወጥ ህሊናው እምነቱን እየቀየረው አስቸገረ። ሰዎች በእምነታቸው መመራቸው እምነታቸው መምራት ጀመሩ። እኔ ሁሉ ጊዜ እላለሁ ሰዎች ኑሯቸው ነው ሊመሩ የሚገባው፣ ኑሯቸው ሰዎችን ሊመራቸው ነው የሚገባው። እስኪ እናንተ ግን ጥያቄ ገብታችኋል? ሰው ኑሮውን ሊመራ ነው የሚገባው፣ ኑሮ ሰውየውን ሊመራው ነው የሚገባው? አቤት እጃውጥ እንዳለ ያው ቅድም እንዳልኳቸው ችግር አለ። እስኪ ወንዶቹ ንገሩኝ እስኪ በኑሮ እንመራ፣ ኑሮ በሰው ይመራ፣ ኑሮ ሰው በኑሮ ይመራ? ማን ነው መምራት ያለበት? ሰው ኑሮውን መምራት የትክክለኛ ነው። በአንጻሩ ደግሞ ሰው በእግዚአብሔር መመራት አለበት። ዙሮ ምን ያስፈልጋል? እምነት ያስፈልጋል። ሰው ያለ እምነት ሊኖር አይችልም። አሁን አንዳንድ ጊዜ እንደተባለው ድሮ እንጨትም ፀሐይም ተራራም ነፋስም ያመልክ ነበር። የነፍስ ረሃብ ፈጣሪን ማግኘት ነው የነፍስ ረሃቧ ጥማቷ። እንግዲህ ለዚህ ነው በየጊዜው እምነት አማኞች በላሶችም እንደው የሰውን ሲሸነቁጡት የኖሩት የሰው ልጅ ያለ እምነት መኖር ስለማይችል ነውና ህሊና እንዲሰራ ምግብ ያስፈልገዋል። ቅድም እንዳልኳችሁ ተጠያቂነት እንዲኖረው ለሚያደርገው ነገር ይሄ ልክ ነው ይሄ ልክ አይደለም እንዲል ክፉን ከደግ ለይቶ እንዳውቅ ነውና ሌላው በዚህ ጉዳይ ላይ እኛ ሀገር እየተሰራ ያለው ስራ እውነቱን ለመናገር አጥጋቢ አይደለም። ለምሳሌ ከፖለቲካችን ተመልከቱ እስኪ። አሁን እዚህ ሀገር ያለ ፖለቲካ ከህሊና ጋር የተገናኘ ፖለቲካ እስኪ አምጡልኝ እስኪ እውነቱን ለመናገር። የትኛውን ፖለቲካ ያየለ የከበደም የላዩም የታቸው የነጩም የጥቁሩ ፖለቲካ ከህሊና ጋር የተገናኘ አይደለም። እዚህ ሀገር ያለው የፖለቲካ ፓርቲዎች የስሜትና የቋንቋ እንጂ የእውቀትና የህሊና ደጋፊ የላቸው። ታውቁታላችሁ። ለምን አላብራራም? ለዚህ ደጋፊዎቻቸውን ህሊናቸውን ለውጠው ሳይሆን ያገኟቸው በጆሮአቸው ኮርኩረው ይሄ እንደዚህ ነው ያ እንደዛ ነው ብለው ኮርኩረው ነው ያገኟቸው እንጂ ህሊናቸውን ለውጠው የእምነት ተቋማት ተመልከቱ። እንግዲህ ይሄ ሁሉ አሁን በእኛ ቤተክርስቲያን ወደ 600,000 ካህናት አሉ። አብያተ ክርስቲያናት ከ35,000 እስከ 40,000 አብያተ ክርስቲያናት አሉ። አዲስ አበባ ውስጥ በመስጊድ ተጥልቅልቋል። ብዙ በፌስቡክ በቴሌቪዥን ያጥለቀለቁን የፓስተር ማት ጉድ ነው። በዛው ልክ የሌባው ማት ልክ እምነቱ ሰዎች መቀየር አልቻለም ማለት ነው። ህሊናን መቆጣጠር አልቻለም ማለት ነው። በጣም ከሚገርሙ ምክሮቹ መካከል ልጄ ሆይ ሰኩን ነው። ይሄ ማለት አሁን እንደ አብስለህ ቀቅለህ ጠብሰህ ብላ ማለት አይደለም። ወይም ደግሞ አደራህን ተኝተህ ተነሳ። ይሄ ለመነሳት ለመብላት እውነቱን ለመናገር ከብዙ አፍሪካውያን የተሻለ ምግብ የካናዳና የአሜሪካ ውሾች ያገኛሉ። ግን ዛሬም ውሻ ናቸው። ለውጥ አላመጡ። ምግብ ለውጥ አምጥቶ አያውቅም በማንም ላይ። ሰዎች በአመጋገብ ለውጥ አምጥቶ አያውቁም። እንደውም ከሀብታም ልጆች ብዙ ጊዜ ለትምህርት ቅርቦቹ ድሆች ናቸው ነው የሚባለው አይደል? ድሆችን ለማጽናናት ካልሆነ በስተቀር እና ሁልጊዜ ቀደም እንዳልኩት ህሊና ላይ መሰራት አለበት። በተለይ ምክንያታዊ የሆነ ትውልድ መፍጠር። ይሄንን ባደርግ ጥሩ አድርጋለሁ፣ ይሄንን ባላደርግ መጥፎ አድርጋለሁ የሚል ቅድም የነገርኳችሁ ሊቅ ሲናገር ምን ይላል? ህሊና መገለጫዎቹ ህሊና ጥሩ ነገር እንዳመነጭ መቼም አንድ ከመጥፎ ጉድጓድ የመነጨ ውሃ በጥሩ ቧንቧ በወርቅ ቧንቧ ቢተላለፍ ለውጥ የለው። መቆጣጠር ያለብን ምኑን ነው? ጉድጓዱን ነው። ጉድጓዱ ላይ መርዝ ቢደረግበት ቧንቧው የወርቅ ይሁን የመዳብ የነሐስ ይሁን የአልማዝ ዋጋ የለው፣ ከጉድጓዱ ነው። አሁን አንዳንድ ጊዜ እገሌ ሰው በቦክስ የሰው ጥርስ አራገፈ ሲባል እጅ ላይ አይደለም ጉዳዩ ያለው፣ ህሊናው ነው መቆጣጠር ያለብን። ፖሊሶች አሁን የህገወጥ መሳሪያ እየተቆጣጠሩ ነው አይደለም? እኛ ህገወጥ ህሊናን ብንቆጣጠር ጠመንጃው ባዶውን ይቀር ነበር። የእምነት ተቋማት ዓላማ ሰውየው ተኩሶ እንዳይገል አይደለም፣ መጀመሪያ ግደል የሚለው ከህሊናው ተሟጦ እንዲጠፋ ነው ሃይማኖት የሚያደርገው።
ለዚህ ነው አሁን ለውጥ ልናመጣም ልንቀየርም ልንነወጥም የምንችለው ማለት ነው። እና ለምንሰማው ነገር ለምናየው ነገር ምን እንደምትሰሙ ተጠንቀቁ፣ መርጣችሁ ስሙ ማለት ነው። ወይም ደግሞ የሰማችሁት ሁሉ የህሊና ምግብ አታድርጉት ማለት ነው። አሁን አንዳንድ ጊዜ ምግብ ታውቃላችሁ አይደል? ጥሩ ምግብ በልተንም እንውላለን፣ እንደገና ደግሞ ቆሎ በልተንም ሁለቱንም በላ ብለን እንውላለን። እንግዲህ አሁን ተመጣጣኝ ምግብ የበላው ምሳዬን በላው ነው የሚለው፣ ቆሎም የበላው ምሳዬን በላው ነው የሚለው። ግን አልበሉም ነው፣ የበላው በልቷል፣ ያልበላ አልበላም። እና አሁን ህሊናም ቢሆን ምንድነው ያቀረብነው ለህሊናችን? ምንድነው የተነገረው ለህሊናችን? በእውነቱ ቂም፣ ጥላቻ፣ በቀል የሚያመነጭ ህሊና ያልታጠበ ቅድም ዶክተር ጥሩ ሐሳብ እኮ አምጥተዋል። አሁን ልብሳችን በውሃ ታጠበ፣ ፊታችን ብዙ እህቶቻችን ጧጧት መስታወት ፊት ተሰቃይታችሁ ነው የምትወጡት አይደል? በእውነቱ አዲስ አፍንጫና ጥርስ ተፈጥሮ የሚያድር ይመስል ብዙ ሰው ነው መስታወት ፊት ሲያፈጥ ማታ ይዞት የተኛው አፍንጫ የሚቀጥል አይመስለው፣ የተለየ ጸጉር ተፈጥሮ የሚያድር ይመስላልና መስታወት ደግሞ ያለውን ነው የሚያጋልጠው። ከርዳዳ ጸጉርም ከሆነ ያን የትናንትናውን ጸጉር ነው እዚህ ጋር የሚያሳየው። ብዙ ሰው ግን አተኩሮ ባየ ቁጥር የተሻለ ጸጉር ተፈጥሮ የሚያድር ሊመስለው ይችላል። ግን አሁን በዓል ሲመጣ ታውቃላችሁ፣ እዚህ ሀገር በዓል ሲመጣ ቤቱ ይጠረጋል፣ መጋረጃው ምኑ ይቀየራል። እኔ ግን ህሊና መቼ ነው የሚታጠበው? ነፍስ መቼ ነው የምትታጠበው? አይምሮ መቼ ነው የሚታጠበው? ወይም ደግሞ ለአይምሮ በግ የሚታረድለት መቼ ነው? ዶሮ የሚታረድለት መቼ ነው? ጽዳት የሚደረግለት መቼ ነው? እውነትስ አስበንነት እናውቃለን ወይ? አሁን እዚህ ውስጥ ያለን እውነት እንደው ሌላውን ተውት ግድ የለም። ሌላውን ብዙ የኢትዮጵያ ህዝብ እንደምታውቁት ለፍቶ አዳሪ የሚያስብበትም ጊዜ የለውም እውነቱን ለመናገር። አሁን የኛ ህዝብ እውነቱን ለመናገር ለአንደኛው መቶ ክፍለ ዘመን የሚመጥን አኗኗር አይደለም የሚመጥን አሟሟት እንኳን እያገኛል እውነቱን ለመናገር። ምክንያቱም በዚህ ዘመን አሁን በካንሰር ሞተ፣ በጉበት ሞተ፣ በኤችአይቪ ሞተ፣ የዘመኑ አሟሟት ነው። በረሃብ ሞተ፣ የዚህ ዘመን ቋንቋ አይደለም እውነቱን ለመናገር ውርደት ነው። እንኳን ለዚህ ዘመን አኗኗር ለዚህ ዘመን አሟሟት እንኳን የሚመጥን ህዝብ የለም። ማሰቢያ ጊዜም የለውም። አንደኛ፣ ሁለተኛ ፊት ለፊት የመቆም እድል እየሰማችሁ ፊት ለፊት የመቆም እድል የገጠመን ሰዎች በፖለቲካ ብትሉት፣ በስነ ጥበብ ብትሉት፣ በኪነ ጥበብ ብትሉት፣ በሃይማኖት ፊት ለፊት የቆምነው ሰዎችና ህዝቡ አምኖብን መቀነቱን እየፈታ ቦርሳውን እየከፈተ እየተራበ እየተጠማ የሚያበላን ፊት ለፊት ያለ ነው። በፖለቲካ በሁሉም በኩል ተሰሚነት ያለን ሰዎች ለህሊናው የሚሆን ምግብ አቀብለነው አናውቅም። የቆሸሸ አስተሳሰብ እንደፋበታለን። ያ ምግብ ነው ብሎ ይበላል። በኋላ ድንጋይ ሲወረውር ቤት ሲያቃጥል ነው የሚገኘው። የዘራነውን ነው የምናጭደው ብዬ አስባለሁ። ስነ ልቦና እዚህ ላይ መስራት ቀላል ነገር አይደለም። ይሄ ከተሰራ ሁሉም ይሰራል ብዬ አምናለሁ። ሰው ከተሰራ ሁሉ ነገር ይሰራል። ምክንያቱም ቅድም እንዳልነው ትልልቆቹ ዛሬ ያለምን ፖለቲካ ያለምን ኢኮኖሚ የሚወስኑት አሁን አኗኗራችን ሁሉ የሚወስኑት ያለም ሀገሮች መጀመሪያ ሰው ሰርተው ከዛ የተሰራው ሰው የሰራቸው ሀገሮች ናቸው ብዬ አምናለሁ። እኛም እኔ በሁሉም ቦታ እንደምንሰማው እንደሚነገረው ከጥላቻው የህሊናችን አጽድተን አይምሮአችን አጽድተን በትክክል እንዳይደንዝ ህሊናችን ቀደም እንዳሉት ነው። አሁን ሰው አሁን በመጀመሪያ ቀን ሩጫ ስትሮጡ ስትራፖ ይዛችኋል አይደለም? ሁለተኛ ሶስተኛ ቀን ሲደገም ደግሞ እንደተባለው እየጠነከረ እንደሚመጣው ክፋትም እየተለማመር ነው ስንመጣ እንደዚሁ ነው። አሁን ባለፈው 10 ሰው 20 ሰው ተፈናቀለኝ ሀገር ስቅጥጥ የሚል ነበር። ዛሬ 1 ሚሊዮን ሰው ተፈናቀለ ማለት የ7 ሰዓት ዜና ነው። በቃ ምንም ተአምር ማታ ሌላ ዜና እንጠብቃለን። ዛሬ ማንም ብድግ ብሎ ስለራሱ ብሔር የፈለገውን ሲናገር ህሊናው መረን ለቆ ፍሬን በጥሶ በነገራችን ላይ መኪና ብቻ ሳይሆን ሰው ፍሬን ይበጥሳል። ተገጭታችሁ አታውቁም እናንተ? በእውነቱ የመኪና ውስጥ ቀላል ነው እንደው እነሳጅን ያቆሙታል። ፍሬን የበጠሰ ሰው በምን በየቤቱ በእውነቱ ብዙ ሚስቶች ፍሬን የበጠሱ ባሎች ያሏችሁ፣ ፍሬን የበጠሱ ሚስቶች ያሏችሁ፣ ህሊናቸው መቆጣጠር የተሳናቸው። እንደው በመጽሐፍ ቅዱስ የመንፈስ ፍሬዎች ከተባሉ 9 አንዱ ራስን መግዛት ነው የሚባለው። እነ ሰሎሞንም ሲናገር ጠቢቡ ሰሎሞን ሀገርን ከመግዛት ራስን መግዛት ይበልጣል ነው። እኔ ከዚህ በፊት ተናግሬዋለሁ። በከተማው ያለው የመኪና አደጋ የበዛው ራሳቸውን ሳይገዙ መኪና የገዙ ሰዎች ናቸው ብዬ አስባለሁ። ስለዚህ እኔ መኪና ከመግዛታችሁ በፊት ራሳችሁን ግዙ። መኪና ከመንዳታችሁ በፊት ራሳችሁ መንጃ ፈቃድ የራሳችሁ የህሊና መንጃ ፈቃድ አላችሁ ወይ? ፖሊስ ያን ሊቆጣጠረው አይችልም። እግዚአብሔር ነው የሚቆጣጠረው፣ አምላክ ነው የሚቆጣጠረውና እኔ ይሄን ህሊና እንደ በኋላም 2-3 ጥያቄዎች ብታነሱ ደስ ይለናል። አስተሳሰቡ የማይገዛው ህሊናው ከህሊና ቁጥጥር ወደ ብሔር፣ ወደ ቋንቋ፣ ወደ ጠባብነት ወርደን ምን አደጋ እንደመጣ ዛሬ በእውነቱ ቴሌቪዥን ፌስቡክ ማየት አያስፈልግም። ጎረቤት ማየት በቂ ነው።
አካባቢያችን ያሉ ሰዎች በቂዎች ናቸው። ሰላም ሲሉ የነበሩ ሰው ድንገት ምን እንደተፈጠረ ሳይታው አኩርፎውን ጧት ስንገናኝ አኩርፈዋል። እንግዲህ ምን እንደሆነ አይታወቅም። ማታ እንግዲህ ፌስቡክ ላይ የተነገራቸው ነገር አለ ማለት ነው። ከህሊናቸው ላይ ፌስቡክን አምነውታል ማለት ነው። አጠገባቸው ካለሁት እኔ ይልቅ አየር ላይ ያለ ማይክል ዙከርበርግ ባለው ሰውዬ ከዚህ በፊት ያልኩ ነበር እንደው አማርኛ ቢሰማን ሳይገባ ነበር በፌስቡክ ስንት ወንጀል እየተሰራ መሆኑን እንኳን አማርኛ ያልሰማ ነው ባልፈጠርኩት ይል ነበርና በእውነት ህሊናውን የተቆጣጠረ ትውልድ የሐሳብ መስጫ ያልሆነ ትውልድ መፍጠር መቻል አለ። አሁን ያለው ኢትዮጵያ ህዝብ ጥቂት ፖለቲከኞች ሐሳብ የሚሰጡበት ሳጥን ነው ይመስለኛል። ህሊናውን መቆጣጠር አልቻለምና ይሄን ህሊና የበለጠ ልናዳብረው ይገባል፣ ልንንከባከበው ይገባል። አንድ ፈላስፋ በዝበ ለመሰማይ ከቃለ እኮ ህድግ ወይሙት በውሳጤ ከለ ክፉ ቃል ሲሰማ በውስጥ ሰምተህ እዛው ተው ፈርሶ በስብሶ እንደ ሽንት ፈሳሽ ነው ይወጣል፣ ለሰው አትናገረው ይላል። አሁን የሰማችሁት ሁሉ አታወሩ። እንግዲህ በእብድና በጤነኛ ያለው ልዩነትም ይሄ ነው። አንዳንድ ሰው እኮ እገሌ አብዷል ማለት እኮ ያሰበው ሁሉ ያወራል ማለት እኮ በውስጣችን ሁላችን እብዶች ነን አይደለ? ግን ፍሬን ስላልበጠስን እስካሁን ሐኪም ቤት የወሰደን የለምና ብዙ ሰው ሊያብድ ወይ አብዷል ወይ ሊያብድ ኮቱን እየቀየረ ነው። ምክንያቱም ኑሮውና አስተሳሰቡ አልተመጣጠነ። እኔ ደግሞ ከዚህ በፊት እንዳልኩት እብደት ማለት በአቅርቦትና በፍላጎት መካከል ያለ ክፍት ቦታ ነው ብዬ አስባለሁ። ምን ማለት ነው ይሄ? በምሳሌ ሳስረዳ የ1 ሚሊዮን ብር መኪና መግዛት እየፈለገ እጁ ላይ ያለው 50 ሺህ ብር ከሆነ 950 ሺህ ብር ክፍት ቦታ አለ። ስለዚህ ክፍት ቦታ በጣም በቀላል ቋንቋ ምን ይባላል? እብደት ይባላል። ስለዚህ አቅርቦትና ፍላጎት ይመጣጠን ነው። የ1 ሚሊዮን ብር 50 ሺህ ብር ይዛችሁ የ1 ሚሊዮን ብር መኪና መግዛት ካሰባችሁ መኪና መግዛት ከባድ ነው። መኪና ሊገጫችሁ ይችላል። እኔ በበኩሌ ጨርሻለሁ። ይሄን ያህል እናገራለሁ ብዬ አላሰብኩም።